የኦርሃን ተከታታይ ክፍል 22 ለኦርሃን ክፍል ኃይለኛ የፊልም ማስታወቂያ ድምቀቶች። ስትራቴጂካዊ መስፋፋት ኦርሃን ትኩረቱን በካራሲ ኤሚሬት ላይ አድርጎ የድንበር ከተማዋን ናረው ኢላማ አድርጓል። በሸለቆ ውስጥ ግጭት በኦርሃን እና በጠላቶች ጥምረት አህያህ መህመድ ያቂፈብ እና ዴመርሃን መካከል ቀጥተኛ ግጭት። ሚስጥራዊ ግጭት በሶጉድ ድንገተኛ ግጭት ፈነዳ ምክንያቱ እስካሁን አልታወቀም። እውነት ተገለጠ። ዱርሱም ከኦርሃን ጋር ያለው ትብብር ከተገኘ በኋላ በብረት ጎጆ ውስጥ ታስሯል። ቅናትና የልብ ስብራት የኦርሃንና የአስቡርካ ጋብቻ ተፈጸመ። ኦርሃንም በኒልፉር ላይ ድምፁን ከፍ አደረገ። ከፍተኛ ቅናት ተከተለ። ኒልፉርም አስቡርካ በልጆቿ ላይ ጣልቃ እንዳትገባ ጠየቀው። የቦራን ሰማዕትነት የሄጊት ኤድራኖስን ለመግደል ቢሞክርም ቦራን ግን ራሱን መስዋዕት በማድረግ በራሱ አካል ገጠመው። የእኩ ኤፍራኖስ ከማዳን ግምታዊ ብቻ ውጤቱን ያላሳየ ኃይለኛ እና ሚስጥራዊ ማስታወቂያ እና በድርጊት የተሞላ ክፍል ይጠብቀናል።